ሚዲያዎች የሀገር ሽማግሌዎች ጫካ ልከናል እኮ ልመና ቲፒኤልኤፍ ጋር እዚህ ሀገር ያሉ ባለሀብቶች ሰብስበን እኮ እባካችሁ የጥይት ድምፅ ትግራይ አያስፈልግም አስቁሙ ብለናል። አማራ ክልል እዚህም ይላል ስንለምን የደከመን ይመስላቸውና ያስቸግራሉ። አሁን ችግር የሆነት ነገር ነው። ስትለምኑ ይቅር እንነጋገር አይደካማ ስለሆኑ ነው ይላል። 3 ክላሽ ይዘው ውር ውር ሲሉ 4 ኪሎ ይታያቸዋል። ትንሽ መንገድ ሲጓዙ ካለነሱ ጀግና የለም፣ አርበኛ የለም። ትንሽ ሲቆነጠጡ ደግሞ ጄኖሳይድ ነው። አንተ ስትገል ጄኖሳይድ ካልሆነ እኔ ስገል ጄኖሳይድ ሊሆን አይችልም። መግደል መተው ነው መፍትሄው። አንገዳደል፣ ቁጭ ብለን እንነጋገር ሲባል ዝግጁ መሆን ካልቻል አንዴ ከገባንበት በኋላ ጦርነት ባለጌ ነገር መልክ የለውም፣ አስቀያሚ ነው። ጦርነት መጀመር በጣም ቀላል ነገር ነው። ከኪስ ውስጥ በሚወጣ ትንሽዬ የክብሪት ስንጥር እሳት እንደሚለኮሰው ሁሉ በተለኮሰው ሳይዝ ልክ አይጠፋም። ማገዶ አንድዶ ቤት አውድሞ ለማጥፋት አድክሞ የሚጠፋው እሳት መለኮስና ማጥፋት እኩል አይደለም። ጦርነት እንደዚሁ ነው። ስትጀምረው ቀላል ነው፣ ጫር ነው የምታደርገው። ስትጨርሰው ማቆም እንኳ ቢሳካል ብዙ ሰው በልቶ ነው። ጥቂት አመለካከት አይደለም ወይ? አሰራር አይደለም ወይ? የስራ ባህል አይደለም? ለውጥ እያልን ያለ ነው። ግለሰቦች፣ ሰዎች በስልጣን መቀያየር አልነበረም። ሰዎች የታገሉት የሞቱት የተደረገው አጠቃላይ ጥረት በኢኮኖሚያችን በማህበራዊ ጉዳዮችን ለነበሩ ችግሮች መፍትሄ ያስፈልጋል። አዲስ ሀሳብ፣ አዲስ አካሄድ፣ አዲስ ልምምድ ያስፈልጋል። በነበረው ሁኔታ መጓዝ አንችልም በሚል መነሻና ሀሳቤ ነው። የለውጡ አንኳር ጥያቄዎች በሁለት ተከፍለው ይታዩ ይችላሉ። አንደኛው ነባር ችግሮች፣ ያኔ በነበረው ሁኔታ የማይታዩ ነባር ችግሮች፣ ፖለቲካዊ ችግሮች ነበሩ፣ ታሪካዊ ችግሮች ነበሩ፣ ማህበራዊ ችግሮች ነበሩ። ከጥንት ሲከማቹ ሲወርዱ የመጡ ማለት ነው። ሁለተኛው ወቅታዊ ችግሮች ነበሩ። ከወቅታዊ ችግሮች መካከል አንደኛው ኢኮኖሚክ ስብራት ነው። ዕዳ እየበዛ ፕሮጀክቶች እየበዙ ያለው ሁኔታ በሚጠበቀው ልክ ውጤት እያመጣ አይደለም የሚል ለመጀመሪያው ነባር ችግር፣ ለፖለቲካው፣ ለታሪኩ፣ ለማህበራዊ ችግር ለውጡ መፍትሄ ብሎ ይህም ፓርላማ አጽድቆት የቀረበው ነገር አንደኛው ሀገራዊ ምክክር ነው። ቢኮዝ ያኔ ችግር ያለውን ጉዳይ እኛ ብቻ ተሰብስበን መፍትሄው ይሄ ልንል አንችልም። ተመክሮ ተወያይቶ አንደኛ የላኛውን ሰምቶ የጋራ የሆነ እሳቤ መያዝ ይጠይቃል። ይቻላል ብያቸዋለሁ። ብዙ ሀገራት ቀያይረዋል፣ በእኛም ሀገር ተደርጓል። ግን አያዋጣም። በምክክር በውይይት ሲደረግ ይበልጥ ጠቃሚ ይሆናል። ከምክክር ባሻገር ምክክሩ ነገን የሚሰራ ስለሆነ የምክክሩ አውትካም ለነገ ስለሆነ የሚያገለግለው ትናንትና የነበሩ ጉዳዮችስ እንዴት እልባት ያገኙ ለሚለው ደግሞ ትራንዚሽናል ጀስቲስ እንፍጠር። ያለፉ ጉዳዮች የምንቋጭበት የምንዘጋበት መንገድ እናበጅ። ሶስተኛው ተቋማት፣ ህጎች፣ አሰራሮች እናሻሽል። ምን ያክል ህግ ነው 40 ዓመት 50 ዓመት 60 ዓመት የቆየ የቀየራችሁት? ያ ሁሉ እኮ የዛ አካል የምርጫ ህግ፣ በጣም በርካታ ህጎች ከዚህ ቀደም የምንማረርባቸው ያሻሻል ነው። በለውጡ ከተነሱ አንኳር ጉዳዮች ስለሆነ ምላሽ እንዲያገኝ። በወቅታዊ ጉዳዮችስ ዕዳ ቀንበር በዛባት መቀነስ አለበት። ሆምግሮ ሪፎርም አጀንዳ ያልነው እኮ እሱ ነው። ቀነስ ነው እኮ ዕዳው። ፕሮጀክቶች ቆመዋል። እነ ህዳሴ ችግር ውስጥ ናቸው፣ ሊፈቱ ይገባል። ተፈቱ እኮ። ተፈተው አለቁ። ያኔ የነበረ ችግር ከዛ በላይ የታከለ ችግር ተፈቶ አለቀ ማለት አይደለም።
ችግር ስንፈጥረው እንጂ ስንፈታው ጊዜ ወሳጅ ነው። ግን ሆም ግሮን ሪፎርም አጀንዳ የቀረጽ ነው እየሰራን ያለ ነው። የሚጨበጥ የሚታየው ውጤት በእርዳታ የምትታወቅ ሀገር እንዴት አድርገን የተረጂ ቁጥር ጨምረን ስንዴ እርዳታ እናብዛ ከሚል ወጣ ለረዱን እናመሰግናለን አሁን ራሳችንን መግቡ የሚል አጀንዳ በፓርላማ ደረጃ መነጋገሯ እኮ የለውጡ ውጤት ነው። ለዚያ ለውጥ የታገለ ለዚያ ለውጥ የደከመ በየትኛውም አንግል ያለ ሰው ይሄን ውጤት ሲያይ የልፋቴ ዋጋ ማለት ነው ያለበት። የእኛ ነገር ግን የሆነው ጥያቄ እናነሳለን፣ ለጥያቄው መልስ ሲሰጥም ጥያቄ እናነሳለን። በማንኛውም ጉዳይ ብትመረምሩ ሙስናን ጨምሮ ጥያቄ እናነሳለን፣ ለምላሹም ጥያቄ እናነሳለን። ታግለን ላገኘነው ውጤት ታግለን ላመጣነው ፍሬ ክብር የሚሰጥ ባህል የለንም። አንዳንድ ሰዎች ሲናገሩ ይሄ የቀብር ጠባይ ነው ይላሉ። የቀብር ጠባይ የተጠናወታቸው ሰዎች ወይም የአድሬ ባህሪ የተጠናወታቸው ሰዎች አምጡ ነው። በቃ የለም ቀብር 10 ብትሰጠው ዋጥ አድርጎ ጨምር ነው እንጂ ትናንትና ቀብረሃልና በቃ አይልም። ሞት በቃ አይልም። ቀብር የሰጠውን ነው የሚወስደው። እኛ ያገኘነውን ፍሬ የምናከብር የምናመሰግን፣ ለቀረው ደግሞ በጋራ የምንሰራ ከሆን የምናስበው ለውጥ ይመጣል። እንዲያ ካልሆነ በስተቀር ለምሳሌ በባህል ለውጥ እናምጣ፣ ትክክል አይደለም። የተቃዋሚ ፖለቲካ ፓርቲ ማግለል ትክክል አይደለም። በጋራ ሆነን ለሀገር አጀንዳ ልንሰራ እንችላለን። አቃፊ አካታች የሆነ የፖለቲካል ባህል እንፍጠራለን። በካቢኔያችን በአዲስ አበባ በክልሎች የተቃዋሚ ፓርቲ አመራሮች ተካፍለው መስራት ለኢትዮጵያ እኮ አዲስ ታሪክ ነው። አልነበረም ለውጡን ያመጣው። ግን እስካሁን ሰምታችሁ ከሆነ የገቡት በውጤት የተለኩ ውጤታማ የሆኑት እየተሸለሙ እየተወደሱ ይሂዱ ሳይሆን ሀገራቸውን የሚያገለግሉ ሰዎች ከመንግስት ጋር ከሰሩ ትናንትና አካታች ስርዓት ይፈጠር ያለው ሰውዬ የመጀመሪያ ጠላት አድርጎ የሚታገለው እነሱ አብረን ነው። መንግስት አሁን የሽግግር መንግስት የሚባል አይነት ማለት ነው። ለምሳሌ ምን ማለት ነው? ከዚያም ከእድር ተውጣጡ አይደለም። የተውጣጣ መንግስት ለመፍጠር ቁጥሩ አነሰ እናስፋ ሳይሆን የገቡትን ጠላት እኔ ነኝ ያንን ቦታ መያዝ ያለብኝ የሚል እሳቤ እንጂ አካታች ፖለቲካ ባህል መፍጠር የለውጥ ውጤት ነው። ከጠመንጃ ወደ ጠረጴዛ እንሂድ። ኤርትራም ያላችሁ፣ ኬንያም ያላችሁ፣ አሜሪካም ያላችሁ ኑ ብለን እኮ እዚሁ ቤት ነው ጥሪ ያቀረብነው። በሰላም ያ ሁሉ መጥቶ አይ የመጣሁት የተጋበዝኩት ይመስለኝ 4 ኪሎ ነው ያ ካልሆነማ ጫካ አሉ እንጂ ለውጡ ጋብዟል። ዋልታ ረገጥ የሆነ እሳቤ ይቅር። የኛ ሰፈር፣ የኛ መንደር፣ የኛ ብሔር እንተው፣ እንደመር፣ በጋራ እንሁን። ሶማሌውም ያገር ባለቤት ነው፣ አፋሩም ያገር ባለቤት ነው፣ ትግራዩም ያገር ባለቤት ነው። በጋራ ሆነን በቂ ሀገር ነው ያለን፣ ይበቃናል ሀገሩ ስንል በብሔር በሽታ ተጠምቆ በየቀኑ ስለ ብሔር የሚያቀረሸው ሁሉ እኛን በብሔር ሊከስ ይፈልጋል። ምንድነው ፈተናው ያላችሁ እንደሆነ ትልቁ ፈተና አዲሱን ሀሳብ አዲሱን አመለካከት ሰዎች ላይ መጨመር አይደለም፣ የነበራቸውን ቆሻሻ አመለካከት ከነሱ ውስጥ ማውጣት ነው። የነበረው እንደ ሞላ ብርጭቆ ውሃ ይዟል፣ አዲሱ ቤት በኩል ይግባ። አዲስ እንዲገባ የነበረው መደፋት አለበት። ያ ሀሳቤ ብዙዎች ያስቸግራል። እዛም እዚህም የትም ቦታ ብታዩ ትልቁ ችግር አዲስ እሳቤ ለመቀበል ችግር መሆኑ። በዚህ ምክንያት ቅድም በኢኮኖሚ እንዳነሳሁት ብዙ አስደማሚ ውጤት እያመጣች ያለች ሀገር
በትናንሽ ጉዳይ ስሟ እንዲገድፍ፣ ጉዞ እንዲደናቀፍ፣ የጀመረችው የዲሞክራሲ ግንባታ እንዲደናቀፍ የሚሰሩ ሰዎች አሉ። ታላቁ መጽሐፍ የሞተ ትንኝ የተቀመመ ሽቱ ያበላሻል ይላል። ሽቱ ለመቀመም ጣጣው ብዙ ነው፣ ግን አንድ ትንኝ ታበላሻለች። እኛም ጋር የሚሰሩ ስራዎች ወንድም ወንድሙን የሚገል ከሆነ፣ ሰላም ከሌለ፣ በብሔር የምንገፋፋ ከሆነ ምንም ብናመጣ ትርጉም የለውም። ለዚህ ነው መስከንና ወደ ቀልባችን መመለስ የሚያስፈልገው። ከዚህ አንጻር ሰላምን እንመልከት። ሰላም በሀገራችን ውሎ ያደረ ስር የሰደደ በሽታ ነው። ኢትዮጵያ ከግጭት ታሪክ ነፃ ወጥታ አታውቅም። ጀግኖች ናችሁ፣ ሀገራችሁን ትወዳላችሁ፣ የልማት ሀሳቢያችሁ ደስ ይላል፣ ግን በረባ ባረባው ትገዳደላላችሁ የሚሉ አያቶቻችን የተዋጉት ቅድመ አያቶቻችን ተጣልተው ባቆዩ ለክ ጠብ ነው። አባቶቻችን የተዋጉት የአያቶቻቸውን ጠብ ነው። እኛው የምንዋጋው የአባቶቻችንን ጠብ ነው። ይሄ ነገር እንዳይሸጋገር ይቁም፣ በምክክር እናቁመው። ርስትም ወርሰን ጦርነትም ወርሰን እንዴት ይሆናል? ነገሩ አያዘልቅ። እናቁም ብለን ጦርነት እንዳይጀመር ያልከፈልነው ዋጋ የለም። ለምሳሌ ሸኔ ጋር አባገዳዎች፣ የሀገር ሽማግሌዎች ጫካ ልከናል እኮ ልመና። ቲፒኤልኤፍ ጋር እዚህ ሀገር ያሉ ባለ ሀብቶች ሰብስበን እኮ ባካችሁ የጥይት ድምፅ ትግራይ አያስፈልግም አስቁሙ ብለናል። አማራ ክልል ሲሚላር ስንለምን የደከምን ይመስላቸውና ያስቸግራሉ። አሁን ችግር የሁለት ነገር ነው። ስትለምኑ ይቅር እንነጋገር፣ አይደካማ ስለሆኑ ነው ይላል። 3 ክላሽ ይዘው ውር ውር ሲሉ 4 ኪሎ ይታያቸዋል። ትንሽ መንገድ ሲጓዙ ካለነሱ ጀግና የለም፣ አርበኛ የለም። ትንሽ ሲቆነጠጡ ደግሞ ጄኖሳይድ ነው። አንተ ስትገል ጄኖሳይድ ካልሆነ እኔ ስገል ጄኖሳይድ ሊሆን አይችልም። መግደል መተው ነው መፍትሄው። አንገዳደል፣ ቁጭ ብለን እንነጋገር ሲባል ዝግጁ መሆን ካልቻል አንዴ ከገባንበት በኋላ ጦርነት ባለጌ ነገር መልክ የለውም፣ አስቀያሚ ነው። ጦርነት መጀመር በጣም ቀላል ነገር ነው። ከኪስ ውስጥ በሚወጣ ትንሽዬ የክብሪት ስንጥር እሳት እንደሚለኮሰው ሁሉ በተለኮሰው ሳይዝ ልክ አይጠፋም። ማገዶ አንድዶ ቤት አውድሞ ለማጥፋት አድክሞ የሚጠፋው እሳት መለኮስና ማጥፋት እኩል አይደለም። ጦርነት እንደዚሁ ነው። ስትጀምረው ቀላል ነው፣ ጫር ነው የምታደርገው። ስትጨርሰው ማቆም እንኳ ቢሳካል ብዙ ሰው በልቶ ነው፣ ጥቅም የለውም። ለዚህ ነው በተደጋጋሚ የጥይት ድምፅ ይብቃን ምንለው። እኛ ውጊያ አንፈልግም። ብዙ የልማት ህልሞች አሉ። ጊዜ የለን እነሱ ጊዜ የለንም ማለት ውትድርና አይገባንም ማለት ግን አይደለም። ጊዜ የለንም ማለት እንደዚህ አይነት ጨዋታ ለመከላከል አይገቡንም ማለት አይደለም። በርካታ ሰዎች በነዋይ ፍቅር ሰክረዋል። ያ የነዋይ ጥማታቸውን ለመመለስ የመጨረሻው ግብ ስልጣን መያዝ ነው ብሎ ያስባል። እኔ ካልሆንኩ በቀር ይላሉ። እንዲያውም እግረ መንገድ ጥያቄውን ባይነሳ ለአባቶቼ ለታላላቅ ወንድሞቼ ምክር ቢጤ ልለግሳቸው። በቅርቡ አንዳንድ ቦታ ላይ መፈንቅለ መንግስት እናካሂዳለን ብሎ አንዳንድ አባቶቻችን ውይይት ያደርጋሉ። መፈንቅለ መንግስት ኢትዮጵያ ውስጥ አይሳካም። እኛ ወታደሮች ነን። መፈንቅለ መንግስት እንዳይሳካ አድርገን ተቋማት ሰራ ነው። ኢትዮጵያ ውስጥ መፈንቅለ መንግስት አንዴ ተሳካ፣ የዛሬ 50 ዓመት። ከ50 ዓመት በኋላ ብዙ የሚረቡና የማይረቡ ሙከራዎች ነበሩ፣ አልተሳኩም። አሁን ጭራሽ አይሳካም፣ ጭራሽ። እና እንዶ ለወንድሞቼ ለታላላቆቼ ምክር መስጠት ፈልገው ጊዜ አታባክኑ። የወዳጆቻችንን ሀገር ገንዘብ አታባክኑ። ጌስት ሃውስም አታጣቡ፣ አይሳካም። በግጭት በጦርነት በሽፍታነት በመፈንቅለ መንግስት ስልጣን ኢትዮጵያ ውስጥ መያዝ ማለት ብሎኑ እንደተበላበት ጥርስ ማለት ነው። የሚሽከረከር እንጂ የማይሻገር
ስፓናቶ የሆነ ብሎን ዝም ብሎ የሚሽከረከረው አያስርም፣ አይሻገርም። እዛውም ቦጭ እዛው መርገጥ እንጂ መሻገር አይችልም። በተደጋጋሚ እንደዚህ አይነት ምክር ስንለግስ ቀለል አድርገው የሄዱ ሰዎች በኋላ ዋጋ ይከፍላሉ። ለተከበረው ምክር ቤት ማረጋገጥ የምንፈልገው ዛሬ ሰላም እንዲሆኑ እኛ የምንፈልገው ለሰላም ቢከፈል ማንኛውም ዋጋ ለመክፈል ዝግጁዎች ነው። ለምን? ከሰላም ውጭ ያለው አማራጭ እንደ ሞተ አንበሳ ነው፣ ዋጋ የለውም። አንበሳ በሕይወት ሳለ በምንም መመዘኛ ከውሻ ጋር አይወዳደርም። አንበሳ አንበሳ ነው። ጠቢቡ ግን ይለዋል የሞተ አንበሳ ሕያው ከሆነ ውሻ ያንሳል። ሕያው የሆነ ውሻ ከሞተ አንበሳ ይሻላል። ምክንያቱም ሕያው ስለሆነ። ሕያው የሆነው ቲንኪንግ እና እሳቤ እና አሰራር ከሞተው ከዛ እሳቤ ይሻላል። ምን የሚለው እንሰብሰብ፣ አንድ እንሁን፣ የሁላችን ሀገር ነው፣ በጋራ እናልማ፣ በንግግር በውይይት በምርጫ እንመን። ይሄ በጣም ጠቃሚ ነገር እንበልና ይህ የማይሳካው ነገር ተሳካ እንበል። አሁን ኢትዮጵያ ውስጥ